ሰላም በመላው ዓለም ያላችሁ የተስፋ ዩቲዩብ ቻናላችን ተከታታዮች እንዴት ናችሁ? በያላችሁበት ሰላም እግዚአብሔር ብዝት ይበልላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። የቻናላችን የተስፋ ዩቲዩብ ቻናል ቤተሰቦች ያልሆናችሁም ሰብስክራይብ በማድረግ እንደምታበረታቱኝ ትልቅ ተስፋ በእናንተ አለኝ። ዝቅ ብዬን በትህትና በፍቅር ጠይቃችኋለሁ። አሁን ዛሬ ይዤላችሁ የመጣው ቁም ነገር አዘል ጨዋታ አለ። ቀጥታ ወደዛ ወስዳችኋለሁ። አጠራጠር አድርጌ በክፍል 1 እና በክፍል 2 አድርጌ አቀርብላችኋለሁ። ቀጥታ ወደ ጨዋታው በጣም እንደምትወዱትም ተስፋ አደርጋለሁኝ። ምን ያክል እንዳተረፍንበትም በኮሜንት እንጻጻፋለን ማለት ነው። በዛ ጽፍልኛላችሁ ማለት ነው። አሁን ወደዛ ቀጥታ ወስዳችኋለሁ። አንድ በጣም ባልዋን ያስቸገራት ምስት ነበረች። በጣም ማታ ጠጥቶ ሰክሮ ይደበድባታል፣ ያሰቃያታል፣ በጣም ያስጨንቃትና በቃ የመጨረሻ የነበራትን መፍትሄ ወደ ቤተሰብ ሄዳ ከዛ በፍቹ መልኩ እንድትገላገል ትጠይቃለች ወደ ቤተሰብ በተደጋጋሚ። ቤተሰቦቿ ደግሞ የዚህ የመፍትሄ አካል መሆን አልፈለጉም። ትዳር ይሻልሻል፣ እንደዛ ነው፣ ሁላችንም እንደዛ ብለን ያደግነው የኖርነው እያሉ የመክሯት ይገስጿትና ወደ ትዳሯ ይመልሷታል ማለት ነው በተደጋጋሚ። ከዛ ያቺ ምስት በጣም ትሰቃይና ብትመላለስ ምንም መፍትሄ የለውም። ከዛ የመጨረሻ የነበራትን መፍትሄ በቃ ህይወቷን ለማዳን ወደ አክስቷ ትሄዳለች። አክስቷ ታማክራታለች። ልሷም ልክ እንደ አባት እናቷ መክረው ገስጸው ለመመለስ ይሞክራሉ። ግን ልትመለስ አልቻለችም። መፍትሄ ከዛች ቤት አንዳች ካላገኘች ላለመመለስ ቆርጣ ነው የሄደችው ማለት ነው። አንቺም እንደ አባት እናት ያቱኝ እባክሽ ነገ እንዳይጸጽትሽ አንድ ነገር ከተፈጠረ እባክሽ ገላግኝ ከዚህ ምናምን ትላታለች እንድታፋታት። ከዛ ወስነሻል ወይ ቆርጠሻል ወይ ትላታለች። አዎ ቆርጫለሁ ወስኛለሁ ትላታለች። በቃ ከወሰንሽ ከቆረጥሽ አንድ መፍትሄ የማያዳግም መፍትሄ አለኝ ትላታለች። እሺ ትላትና ተስፋ አድርጋ በይ ብናፋታሽ ትርጉም የለውም፣ እየመጣ ትዳርሽን ይበጠብጥሻል፣ ለዛኛው ትዳርም ጠንቅ ይሆንሻል። ያው ነው ትርጉም የለውም። እዚህም ገባሽ እዛም ገባሽ ትርጉም የለውም። ምንድነው ሌላ ነገር በቃ በዚህ ልቀላቅልላችሁ ነበር፣ በስ በሌላ አደርገዋለሁ ይቅርና አሁን እዚህ ልቀጥልላችሁ። ከዛ ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው አንቺም እዛ ብትመጪም ይበጠብጥሻል እንደማለት ነው። ከዛ አይሆንም እሺ ሌላ መፍትሄ ታዲያ ምን አለ ትላታለች። በቃ የማያዳግም መፍትሄ አለኝ፣ እሱም መድኃኒት ነው። ለ7 ቀን ቀስ አርገሽ በወጥ እያፈላሽ በምግብ አርገሽ እያጎረስሽ ራስሽን የኔ ባል የኔ ውድ የኔ ፍቅር እያልሽ ፍቅር እየሰጠሽ ለምን እንዳይታወቅብሽ፣ በአንዴ ከገደልሽ እኮ ሞተ ገዳይ አንቺ ነሽ ትባያለሽ። ሳይታወቅብሽ የኔ ፍቅር የኔ ውድ እያልሽ ሲገባ ሲወጣ እየተንከባከብሽ እግሩም እያጠብሽ እያጎረስሽ በ7 ቀን ይሞታል፣ በሂደት ይሞታል፣ አንቺ ማለት አይታወቅብሽም። ከዛም በሰላም ትኖሪያለሽ፣ ሌላ ትዳር ትይዣለሽ ብላ ትነግራትና ከዛ በጣም ደስ ብላት ያ መድኃኒት ይዛ ትሄዳለች። ከዛ በወጡን እያፈላች ለራሷ ዳርን እየቆረሰች እየበላች እሱ በመድኃኒቱ እንድትገድለው በሂደት ላይ እያለች 1 ቀን 2 ቀን 3 ቀን እያለ ይሄድና በዛ እየቀላቀለች ትሰጠዋለች። የኔ ውድ የኔ ፍቅር እያለች ትንከባከበውና ያ ባል በጣም ደነገጠ። በጣም በቃ ማለት በደለኛ እሱ እንደሆነ እየበደላት እንደሆነ እየጎዳት እንደሆነ ውስጥ ይሰማውና በጣም ይጸጸታል። ለምን እሱ ሲደበድባት እሷ የኔ ፍቅር የኔ ውድ እያለች ታጎርሰዋለች፣ ትንከባከባለች፣ ታጥበዋለች። መድኃኒት እየሰጠችው እንደሆነ አላወቀም። ከዛ በጣም ይጸጸትና ወደ ፈጣሪውን ተጸጽቶ ተመልሶ